በዚህ ስቴፕ ባይ ስቴፕ ዎክስሩ ላይ የፌስቡክ ቢዝነስ ፔጃችን እንዴት መፍጠርና ማሟላትና ኦፕቲማይዝ ማድረግ እንደምንችል እንመለከታለን። ሶ ኦፕቲማይዝ ማድረግ ያለብን የፌስቡክ ፔጃችን ለምንድን ነው? ኦብቪየስሊ ቱ ኢንክሪዝ ቪዚቢሊቲያችንን ለመጨመር፣ ኢንጌጅመንት ለመጨመር እና የተቋማችንን ተአማኝነት ለመጨመር ማለት ነው። ሶ ስፔሻሊ አንድ ሰው የኛ ፌስቡክ ፔጅ ጋር ሲገባ የተሟላ መረጃ ሲያገኝ፣ ኮንታክት ሲኖረው፣ አድራሻም ሲኖረው፣ ኤቭሪቲንግ እናንተንም የሚገልጽ ፎቶዎች ምናምን ብዙ ነገር ሲያገኝ ዳት ሚንስ ሞር ክሬዲቢሊቲ ይኖረዋል እናንተ ተቋም ማለት ነው። በእነዚህ ነገር ግን አንዳንድ የጎደሉ ነገሮች ሲኖሩ ተአማኝነትን ይቀንሳል። ስለዚህ ፌስቡክ ፔጃችን ኦፕቲማይዝ ሲሆን፣ የተሟላ ሲሆን የተጠቃሚ ተሞክሮን ያሻሽልልናል። እንዲሁም የሚደርስ ሪች እና ኢንጌጅመንትን ተሳትፎን ይጨምርልናል እና ተአማኝነትም በደንበኞቻችን ዘንድ ይጨምርልናል ማለት ነው። ኦኬ ሶ መጀመሪያ ምንድነው በፌስቡክ ፔጅ ላይ መሆናችንን ማረጋገጥ ይኖርብናል። ከግል ፕሮፋይል በተቃራኒ ማለት ነው። ሶ እዚህ ጋር የምታዩት URL facebook.com/pages ጋር በመሄድ ቢዝነስ ወይንም ብራንድ የሚለውን ከሁለቱ አማራጭ የንግድ ስራ ከሆናችሁ ቢዝነስ ኦር ብራንድ የሚለውን አማራጭ በመምረጥ እንደን አስፈላጊውን ዲቴሎች በመሙላት ፌስቡክ ፔጃችንን መፍጠር እንችላለን ማለት ነው። ሶ እንደ ምሳሌ እንየው። ፎር ኤግዛምፕል ዲስ ኢዝ ዋት ኖርማል ፌስቡክ ፕሮፋይል ሉክስ ላይክ እንደገባችሁ ሎጊን እንዳደረጋችሁ ከዛ እዚች ጋር የምታዩትን ትርግርጓን ግሪዷን በመጫን ሜኑ የምትለውን ስንጫን እኔን የመሰለ ዊንዶ ይመጣልናል። ከዚህ ውስጥ በግራ በኩል ካለው ከዊንዶ ውስጥ ወደ ታች ስክሮል ስናደርግ ፔጅስ የምትል ሴክሽን አለች። እሷን ተጭነን አዲስ ፔጅ መፍጠር እንችላለን። ወይንም ደግሞ ከዚህ በፊት ፔጅ የሌላችሁ ከሆነ ጀስት ሲምፕሊ በዚህ በቀኝ በኩል የምታዩት ውስጥ ፔጅ የምትለውን መርጠን ወደ ዚህ ዊንዶ እንመጣለን ማለት ነው። እዚህ ጋር ስንመጣ ከዛ ክሬት ኒው ፔጅ የሚለውን ሴሌክት አድርገን ሲምፕሊ ወደ ቀጣዩ ዊንዶ እንመጣለን። ከዛ ወደ ቀጣዩ ዊንዶ እንደመጣን በኋላ አስፈላጊውን ዲቴል መሙላት እንጀምራለን ማለት ነው። ሶ የገጻችን ስም ምንድነው? እዚህ ጋር የፈለግነውን የድርጅታችን ወይም የተቋማችን ስም እዚህ ጋር እንሞላለን። ካታጎሪ ምንድነው? ምድብ የምን አይነት ኢንዱስትሪ ውስጥ ነው? ግቢ መንግስታዊ ተቋም ሊሆን ይችላል። there ነምበር ኦፍ በርካታ አማራጮች አሉ። ከነዛ ውስጥ የእናንተን ንግድ ስራ ወይንም የእናንተን ተቋም ፊት የሚያደርገውን መርጣችሁ ታስገቡና ቀጣዩ ስቴፕ የሚሆነው ምንድነው? ባዮ ማስገባት። እቺ ባዮ ምንድነች? አሁን እዚህ ጋር ኦፕሽናል ብሎ ነው የሚያስቀምጠው፣ መሙላት ግዴታ አይደለም። ነገር ግን ማሟላት ኦፕቲማይዝ ለማድረግ ስለሆነ የምንፈልገው ፕሮፋይል ፔጃችንን የእናንተን ተቋም እና ድርጅት የሚገልጽ ባጭሩ የሚገልጽና በቃ ካች የሆነ ደህና የሆነ ምናልባት ተቋማችሁ መፈክር ካለውም እሱን የሚያካትትና የምትሰሩትን ስራ ባጭሩ የሚገልጽ አጠር ያለ ጽሁፍ በማስገባት ፔጃችሁን ማስተዋወቅ ትችላላችሁ ማለት ነው። ኔክስት ስቴፕ የሚሆነው ምንድነው? አፍተር ሂር ክሬት ፔጅ የምንለውን ስንጫን ቀጣይ የምናደርገው ፕሮፋይል ፒክቸር ነው ከቨር ፎቶ አፕሎድ የማድረግ አማራጭ ይኖረናል ማለት ነው። ሶ ፕሮፋይል ፒክቸር የምናደርገው ቲፒካሊ ያው አርማው ነው የኩባንያውን ወይም የተቋሙን አርማ ነው ሎጎ የምናደርገው አንሌስ ኦፍ ኮርስ ኢንፍሉዌንሰር ግለሰብ ካልሆናችሁ ወይንም በግለሰብ ዙሪያ የሆነ ድርጅት ካልሆነ የኩባንያው ወይም የድርጅት ሎጎ ወይም የተቋሙ አርማ ይደረጋል ፕሮፋይል ፒክቸር ላይ። ከቨሩ ፎቶ ላይ ደግሞ ሰፋ ያለ ፎቶ ስለሆነ የእናንተን የምታቀርቡትን ምርት ይሆናል፣ አገልግሎት ሊሆን ይችላል፣ ወይም የምትሰሩትን ስራ የሚያስተዋውቅ ነገር ወይም ደግሞ አሁን እያካሄዳችሁትን ያላችሁትን ዘመቻ በደንብ የሚያስተዋውቅ ነገር ሊሆን ይችላል። የተመከሩት ሳይዞች እዚህ ጋር አሉ። 180 በ180 ፒክሰልስ ነው። ያው አፕሎድ ስታደርጉ አክቹአሊ ፕላትፎርሙ ራሱ ምን አይነት ኦሪየንቴሽን ሬኮሜንድድ እንደሆነ ያሳያችኋል። ሶ ከቨር ፎቶ እና ፕሮፋይል ፎቶአችን ሃይ ኳሊቲ ጥሩ ኳሊቲ ባላቸው ፎቶዎች አፕሎድ በማድረግ ሎጎውን ለፕሮፋይል አድርገንና ከቨር ፎቶ ማስተዋወቂያ ፎቶ አድርገን መቀጠል እንችላለን ማለት ነው። ሶ ቀጣይ እርምጃ የሚሆነው ምንድነው? ቢዝነስ ኢንፎርሜሽናችን ነው። ሶ ይሄ ምንድነው? ቢዝነስ ኢንፎርሜሽን አባውት ሴክሽን ውስጥ የሚታየው ማለት ነው። የግል ፔጃችሁ ወይንም የፌስቡክ ገጻችሁ አባውት ሴክሽን ላይ የሚታየው ዝርዝር መረጃ መሙላት ነው። ሶ መጀመሪያው ቁልፍ መሙላት ያለብን ሴክሽኖች ተጨማሪ ሴክሽኖችም አሉ እናንተ እንደ አማራጫችሁ ኤዲት ማድረግ የምትችሏቸው፣ ግን የመጀመሪያው ምንድነው? ዲስክሪፕሽን። ሶ ባጭሩ የእናንተን ንግድ ስራ ወይንም የእናንተን ተቋም ከሁለት እስከ 3 ባለ አረፍተ ነገሮች ውስጥ መግለጽ ማለት ነው። የምትሰሩትን ስራና ምን እንደምታቀርቡ እሱን የሚያወራራ ነገር ባጭሩ ማስቀመጥ። ቀጣዩ የኮንታክት ኢንፎ ወይም የውቂያ መረጃ ነው። እዚህ ላይ ምንድነው? ስልክ ቁጥር፣ ኢሜይል እና
ድረገጽ ካላችሁ ድረገጻችሁን ታስቀምጣላችሁ ማለት ነው። ሶ ፕሊስ ሪሜምበር እንዳልነው ምንድነው ኢሜል በምናስቀምጥበት ጊዜ የምንጠቀመው ኢሜል የፌስቡክ ገጹን የከፈተበት ኢሜል መሆን የለበትም። ሴኩሪቲ ሪስክ ሊኖረው ስለሚችል ኮሚኒኬሽን ኢሜል ሁል ጊዜ ከሬጅስትሬሽን ኢሜል የተለየ ሊሆን ይገባል ማለት ነው። ይሄን ሁሌ ማስታወስ ጥሩ ነው። ሶ ኮንታክት ኢንፎርሜሽን ሞራልን አናዘር ቲንግ ቱ ፊል አውት ኢዝ ሎኬሽን። ተቋማችሁ ፊዚካል ሎኬሽን ካለው ኦንላይን ቢዝነስ ከሆነ ጀስት ዌብሳይታችሁን ብቻ ታስቀምጣላችሁ። ግን ፊዚካል ሎኬሽን ካለው እሱን ፊዚካል ሎኬሽን ከነ ማፕ ላይ ማስቀመጥ ትችላላችሁ። ኤንድ ኦልሶ አግባብነት ካለው የስራ ሰዓታትን ክፍት የሚሆኑበትን ሰዓት እና የሚዘጋበትን ሰዓት ማስቀመጥ ትችላላችሁ ማለት ነው። ሶ ኢሴንሻሊ ኢንተርፌሱ በቃ ይሄንን ነው የሚመስለው። አፍተር ፔጃችሁን ክሬት ካረጋችሁ በኋላ እና ፕሮፋይል ፒክቸር እና ከቨር ፎቶ አፕሎድ ካረጋችሁ በኋላ ፌስቡክ በራሱ ይመራችኋል እንዴት ኦፕቲማይዝ የምታደርጉባቸው እና የተወሰኑ ሰጀስሽኖች ይሰጣል። ኮምፕሊት ስቴፕስ የሚለው አለ እዚህ ጋር እንደምታዩት። ሶ የመጀመሪያው እንዳልነው ዲስክሪፕሽን እናስቀምጣለን። ሶ ዋት ዩ ዱ ምንድነው የምትሰሩት ስራ እና የፌስቡክ ገጻችሁ ዓላማ ምንድነው? ሲምፕሊ ዋትስአፕ አካውንት ካለ ከተቋማችሁ ወይም ከድርጅት ጋር የተያያዘ እሱን እናስቀምጣለን እና በስተመጨረሻ ደግሞ አክሽን በተን የምንላት እናስቀምጣለን። አክሽን በተን ምንድነው? ኢን አናዘር ቪዲዮ ትንሽ ኢላቦሬት አድርገናል። አክሽን በተን ማለት ወደ ፌስቡክ ፔጃችሁ የሚመጡ ሰዎች የሆነ ድርጊት እንዲፈጽሙ፣ ይሄ ሳይን አፕ ማድረግ ሊሆን ይችላል፣ ለሆነ ኢቨንት መመዝገብ ሊሆን ይችላል፣ ወይም ደግሞ ወደ ድረገጻችሁ መሄድና የሆነ መጠይቅ መሙላት ሊሆን ይችላል። ሶ this is what we call ይሄንን እንዲያደርጉ የሚገፋፋ በተን ነው። this is what we call an action button። ሶ አንዳንድ ምሳሌዎች እንመልከት። ምን ሶ ኤኒ አክሽን በተን ምንድነው? ኢሴንሻሊ ከአሁን በወቅቱ ካላችሁ ግብ ጋር ጊዜያዊ ግብ ጋርም አላይን ልታደርጉት ትችላላችሁ በየጊዜው መቀያየር ስለሚችል ማለት። ሶ ፎር ኤግዛምፕል አሁን ኢሴንሻሊ አገልግሎት ላይ ቤዝድ የሆናችሁ ተቋም ወይንም የንግድ ስራ ከሆናችሁ ደግሞ ካልሆነ ደግሞ ወይንም ኢቨንት ምናምን እያዘጋጁ ከሆነ ቡክ ነው የሚለውን ኮል ቱ አክሽን በተን መጠቀም ይቻላል። ኦልሶ ኮንታክት አስ የሚለውን መጠቀም ትችላላችሁ ኢፍ ዋና ዓላማችሁ አስተያየት መሰብሰብ ከሆነ ማለት። ፕሮዳክት ምርትን የምትሸጡ ከሆነ ደግሞ ሾፕ ነው የሚለው ኦር ሴንድ ሜሴጅስ የሚለውን መጠቀም ትችላላችሁ። ተመሳሳይ ዳይሬክት ኮሚኒኬሽን የምትፈልጉ ከሆነ ማለት ነው። ሶ this is how you can optimize your call to action በተን ማለት። ኔክስት ስቴፕ የሚሆነው ምንድነው? ታብ ሴክሽኖቹን ነው ሴት አፕ የምታደርጉት። ሶ ታብ ሴክሽናችሁ ምንድነው? ኢሴንሻሊ ፌስቡክ ፔጃችሁ ላይ ፊት ለፊት የሚታዩት ማለት ነው። ሶ ሆም፣ ፖስት፣ ሰርቪስ፣ ሾፕስ ምናምን ኢቨንትስ ምናምን አውቶማቲካሊ ባይ ዲፎልት የሚመጡ አሉ። ነገር ግን እነሱን ኤዲት ማድረግ ይቻላል። ኢትስ ቬሪ ሲምፕል፣ መጨመርና መቀነስ ይቻላል። ሶ አባውት የሚለውንም እንደ ታብ አድርጎ እንደሚቀመጠው ማለት ነው። እንደዛ ማድረግ ኦፕቲማይዝ ማድረግ እንችላለን። ሶ the next thing is any other Facebook page or account ወይም ደግሞ ሌላ ማንኛውም ማህበራዊ ሚዲያ መድረክ ላይ እንዳለ ነገር we have to regularly ፖስት ማድረግ አለብን። ኦኬ ሶ ፖስት ማናደርግ ከሆነ ኢንጌጅመንት ፖስት ማድረግ አንችልም። ሶ ሬጉላርሊ ፖስት ማድረግ አለብን። ደግሞ this doesn't mean that meaningless post ሳይሆን it has to be like engaging የሆነ መሆን አለበት። በጣም የተንዛዛ መሆን የለበትም። አጠር ያለች ኦልሶ ከጽሁፍ ብቻ ከሚሆን ምስልና ቪዲዮዎች የተሻለ ፐርፎርማንስ እንዳላቸው አይተናል። እንዲሁም ደግሞ አላማችሁ ወደ እናንተ ድር ጣቢያ ወይንም ደግሞ ወደ ብሎግ ምናምን ጽሁፍ ካላችሁ ወደዛ ሰዎችን ዳይሬክት ማድረግ ከሆነ ሊንኮች ማካተት፣ ሁሉም ፖስታችሁ ላይ ሊንኮች ማካተት፣ ወይም ደግሞ ዝግጅት ካዘጋጃችሁ ላይቭ ሴሽን፣ መጠይቅ፣ ኢንተርቪው ኤኒ ካይንድ ኦፍ ኢቨንት የምታዘጋጁ ከሆነ እነሱን ፕሮሞት ማድረግ ፖስት በማድረግ ሬጉላርሊ ማለት ነው። ሶ አትሊስት ዋንስ አ ዴይ በቀን አንድ ጊዜ ፖስት ማድረግ የተመረጠ ነው ማለት ነው።